السلام عليكم ورحمة الله وبركاته عندما منكتاتلو የትኛውን ፊደል ይሆናል ሷድ የፊደል መጨረሻ ላይ ሆኖ የሚኖረውን ቅርጽ ይሆናል በደንብ ተከታተሉኝ መጀመሪያ የምትነሱት ከዚህ ነው ከቀኝ ነው የምትነሱት ከዛ ወደ ግራ ከዚህ የሚመጣውን ፊደል ይረከባል ስለዚህ ሷዲቷን ሰራላችሁ ሷድ ተሰሩ ከመስመር በታች ትንሽ ዝቅ ትሉና ቀጥ ያለ ስትራክቸር ትሰራላችሁ ከዛ ከርቭ ትሰራላችሁ ከዛ የተገናኘው ቦታ ላይ ከፍ ተራጉና ትንሽ እንደገና ተወርዳላችሁ ከዛ አመጣጥናችሁ እቺን ቅርጽ ተሰራላችሁ ማለት ነው ኸይራን የዚህ የመጉላት መጠንና እዚህ ጋር የምትሰሩት ክብ ቅርጽ የመጉላት መጠን የተመጣጠነ መሆን መቻል አለበት ይብሎ ማለት ምን ማለት ነው ለምሳሌ ሷድ እዚች ጋር ለስራት እንደዚህ አድርጌ በሰራ እዚህ ጋር ያለው መጠኑ በቁጥር ብንገልጸው 7 ቢሆን የዚህ ደግሞ የቁጥር መጠኑ 13 አካባቢ ነው የሚሆነው ይብሎ ማለት ሁለቱ አልተመጣጠኑም ስለዚህ እዚህ ጋር ያለው ስትራክቸር የምትሰሩት ቅርጽና እዚህ ጋር የምትሰሩት ቅርጽ የተመጣጠነ መሆን መቻል ይኖርበታል ስለዚህ ከዚህ ጋር የሚቀበል ከሆነ ቅርጹ ይሄንን ይመስላል ለማለት ነው ኸይራን ስለዚህ ከዚህ ተነሳላችሁ ወደ ላይ ተወጣላችሁ ከርቭን ሰራላችሁ ትወርዳላችሁ ልክ ከተነሳችሁበት አቅራቢያ አካባቢ ላይ እቺኛውን ቅርጽን ሰራላችሁ ማለት ነው ስለዚህ ዷድ በሚሆንበት ሰዓት ነጥቧን ታስቀምጣላችሁ እቺ ነጥብ ነግራችኋለሁኝ አራት ማዕዘን አይነት ቅርጽ መሆን መቻል ይኖርባታል እንበልና ነጥብ የምታረጉ ከሆነ ነጥቡን ያሰፋችሁ ብትመጡ የምታገኙት ክብ የሆነ ቅርጽ ነው ነገር ግን አራት ማዕዘን እንደዚህ አይነት ቅርጽ ብትሰሩ ግን ያሰፋችሁ ብትመጡ ምንድነው የምታገኙት አራት ነጥብ ኪታቡ ላይ ወይም ፒዲኤፍ ላይ የምታገኙት ቅርጽ እንደዚህ አይነት የመጣው በዚህ መሰረት ነው ስለዚህ ነጥቡን እዚች ጋር ታስቀምጣላችሁ ማለት ነው ኸይራን ስለዚህ ሷድ የፊደል መጨረሻ ላይ ሲሆን ከዚህ ጋር ያለውን ይቀበላል እዚህ ጋር ያለውን አይቀበልም መጨረሻ ላይ ስለወደቀ ቅርጹ ደግሞ ይሄንን ይመስላል እዚህ ጋርና በዚህ በሁለቱ መካከል ያለው ቅርጽ ደግሞ ማበላለጥ የለባችሁም ይሄ ካነሰ ይሄ ማነስ አለበት ይሄ ትልቅ ከሆነ ይሄ መተለቅ መቻል ይኖርበታል ማለት ነው በዚህ አይነት ቅርጽ ሷድና ዷድን መስራት ይኖርባቸዋል ኸይራን ከዚህ ጋር ያለውን ሲቀበል ነው ከዚህ ጋር ያለውን ካልተቀበለስ ከተባለ የማይቀበል ከሆነ ከዚህ ጋር ያለው ለምሳሌ ዋው ቢሆን ዳል ቢሆን የመሳሰሉት አሊፍ ቢሆን እዚህ ጋር ያለው ፊደል እቺኛው ቅርጽ አትኖርም ማለት ነው እቺ ቅርጽ ሳትኖር ነው የምትሰሩት በምን አይነት ቅርጽ ተብሎ ሲባል እዚች ጋር ተከታተሉኝ ሷድ የምትሰሩት በዚህ አይነት ቅርጽ ይሆናል ማለት ነው በዚህ አይነት ቅርጽ የምትሰሩት ከሆነ ከዚህ ጋር ያለውን ፊደል አይቀበልም ማለት ነው ከዚህ ጋር ያለው ያው የፊደል መጨረሻ ነው መርሐባ ዷድም ቢሆን ምንድነው ልዩነቱ ነጥብ ሆኖ ነጥቡን ታስቀምጣላችሁ ሷድና ዷድን ጨርሰናል አሁን የቀረን ጧና ዟ ነው በቀጣይኛው ቪዲዮ እንመለከተው ይሆናል ኢንሻአላህ